ስማ በዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡም። ኡጋንዳ ተረጋግታለች። አው እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ይቀልዳል። ማፋታት ሰርግ ትሰራለህ? ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም እኔ እኮ ሰርግ ትሰራለህ ቢታው ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ። እዚህ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩኝ ካሁን በኋላ ጋይስ። ስማ ናኦሚ እዛ ቀርቦ የራስሽ ጉዳይ የራስሽ ጉዳይ ሲላስ እኔስ ምተኛ ነኝ እኔስ አዋበዬ ኧረ በመድኃኒዓለም እረፉ። አዲናሁም ፎንቲ እንዴት ነሽ? How are you, brother? I am fine, thank you. Thanks to God, I am alive every time. No problem. How about you? You don't think God? ናሽናዊ ቆራረጣን ኔትወርክ ውስጥ ወጥቼ ልግባ መሰልከ እንደገና። How about you? You don't think God? ጊፍተሮችን እያወራን ምንድን ነው የምደፍረው? በኋላ ተከስሼ ልታሰር እንዴ? ታኩሬ እኔ በጣም እንደዚህ በጣም ኃጢአት ነው። አሁን ዘመኑ ከፍቷል። ማወቅ ኃጢአት ነው፣ አለማወቅ ነው የሚሻለው። ስማ የምሬን ነው የምልህ። እኔ በጣም እንደዚህ እንግሊዝኛ የቻልኩት በምን እንደሆነ ታውቃለህ? በመድፈር። አሁን ዝም ብለህ የመጣልህን አውራ፣ ምን ችግር አለው? አንተ ለምን ብታገኝ ትደፍራለህ? እንኳን እንግሊዘኛ። ታኩሬ ወይ እንዴት ነህ? ደህና። ለምንድን ነው የምትሽኮረመመው? አፍሬ ያው እኔም እኮ ግን አይላንድ ከዳር ልቤ ነው እንዴ? ጠይቂኝ እንጂ ሙኒሽ ስንት ሽማግሌ ልላክ? ነጭ ያለ ያበቀሉ ጎረምሳ ያጎጠጎጡ 5 ታገባኛለህ? ባስብበት። እባክህ ዛሬ አግባኝ። ዛሬ ነው የፈለኩት። ምን አለሽ? ትንሿ ቤት ሳለች ንጃት እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ይቀልዳል። ማፋታት ሰርግ ትሰራለህ? ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም እኔ እኮ ሰርግ ትሰራለህ ቢታው ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ። እዚህ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩኝ ካሁን በኋላ ጋይስ። ስማ ናኦሚ እዛ ቀርቦ የራስሽ ጉዳይ የራስሽ ጉዳይ ሲላስ እኔስ ምተኛ ነኝ አዋበዬ ኧረ በመድኃኒዓለም እረፉ። እኔና ጃኒ ስንጨቃጨቅ በህልሟ አየች። ፍቹ ምንድን ነው? ልደፍሯት ነው። ባለጌዎች እኔ እኮ 4 ወንድ ባንድ ላይ አትደሩ ብያለሁ፣ ነግሬያቸዋለሁ። ከዛ 4 ወንድ ባንድ ላይ አድረ ምን አይነት ህልም ልታይ ነው? ትናንት ደውሎ አንድ የማያወራ ልጅ አለ፣ እዛ አርናቄ ነው፣ በቲቪ ምናምን ሳይኝ አለ።
ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝም። ቡዳ ነበረ ማውራት አይችልም። በቲቪ በጣም ያደንቀኛል አለ። ከዛ አርባ ምንጭ ሲያይ አፉ ተፈታኔም በአካል ሲያይኛል። ግደሉት አላለ። አኩቻ ሸሚዞኝ ነው እንጂ ማለት ነው ቂጠንበት ከብቼ ማለት ነው ለበዓል ከብት ነው ብዬ ሸጠ ነበር። ዳኒ ሰማ ዳኒ ቺቺኒያ ሄደ ሾርት ነው ስትል ሰድባ መስሎ ተመልሳል። አኩቻ ከካሜራ አራቅ ብለህ ስትቆም ማለት ነው ተምዘግዛጊ ሰገራ ነው የምትመስለው። ወየ አረጋይ ሳር እንዳንሸነፍ ገይ ፊት በጣም ከመስፋቱ የተነሳ የገንፎ አር ነው የምመስለው። አኩቻ ማለት ነው ለምቦጭ ምንድን ነው የሚያክለው? አፍ በጣም ትልቅ ከመሆኑ የተነሳ ማለት ነው የጾም እና የፍስክ ሳይነካካበት ትበላለህ። ስማ ዳኒ በጣም ፊት ከመስፋቱ የተነሳ በግማሹ ሌላ ቤት ገስት ጌም እየተጫወትክ ነው። አኩቻ አፍንጫ በጣም ትልቅ ከመሆኑ የተነሳ ማለት ነው መናፈጥ ብቻ አይደለም ትጸዳዳበታለህ። ዳኒ ስማ እድሜ ከመሄዱ የተነሳ ዳኒ እዚህ ጋር እንዲሸብተ የሻገተ እንጀራ ነው የምመስለው። አኩቻ ከንፈር ምን ያክለው ሚስት ይሄን ከንፈር ከምትስብ ከጅብ ጋር ተሻምታ ማለት ነው ጥንብ ብትበላ ይሻላታል። ዳኒ ሰሞኑን ዴች ተቀብሎ ጋሴውን ለመለገስ ሄዶ በፌስታል ነው ይዞት ሄዶ መንገድ ላይ አይብ ሆኖበት ይሄ ጾም ሲፈታ ብሎታል። አባቴ ይቅርታ እንግዲህ ይቅርታ። ታግሩን ካስናታ ያ ወይኔ አረዳ ቤቱ አረወየው ከዚህ በኋላ ካሸነፍን ቅጣቱ ይሄው ነው። 10ን ቅጣት ከ10 ሜት ዳኒ ይቅርታ አባቴ ይቀራል ገና ነው። አኩቻ ዘኪንግ ዳኒ ምን ሆነ? ዳኒ የሚበረታው ታኩር ላይ ነው። እኔ ጋር ነው የሚበረታው እንጂ አላለቀም እኮ ቆጥሬ ያለው አላለቀም እኮ አለቀ። ወደ አላለቀም ቆጥሬ ወደ አላለቀም። የሚያስገባ ፋሚሊ ሳትስተውራለህ ነው ዱቄት። ሰላም ነው ታኩር? ሰላም ነው ብራታ። እግዚአብሔር ይመስገን። ቮካል ሰርቼ ድምፅ ትንሽ ተዘጋ ጠፋ። እያራህ ነው የሚመስለው ግን ድምፅህና አቀማመጥ አንተ ነህ ሽቶ የምትሸጠው አይደል? እንደ ቢዝነስ ኢንተርፕረነር ለምንድን ነው ይሄ ቃላቶችን የማትጠቀመው? ላይቭ ሌላ ስራ ነው፣ ንግድ ደግሞ ሌላ ስራ ነው። ንግድ ቦታ ብትመጣ በስነ ስርዓት ጎንበስ ብዬ ስቄ ብቆረቆመኝ ለራሱ አስተናግዳለሁ ስቄ ማለት ነው። እዚህ ጋር ደግሞ ከመጣ አጥረገርጋለሁ። ይሄ ደግሞ ሌላ ፕሮግራም ነው። ገብቷል? እንደዚህ ነው ስራችን። ዝቅ የምንልበት ቦታ ዝቅ እንላለን፣ ከፍ የምንልበት ቦታ ከፍ እንላለን፣ ክብር የምንሰጥበት ቦታ ክብር እንሰጣለን። ተረዳኝ? ታኩር ዮኒ ቅጣው ናው ምን ቀለል ያለ ቅጣው። እሺ ናው አንድ ያቅጣት መንበርከክ ቀዝቃዛ ውሃ በብርጭቆ ያንጣና ፍሬውን ይክተተው ቆም ብለው አርቲስት ጆን ዳንኤል አውሪኝ ማብራት ወይ ወንድሜ ታኩር ምን አልከኝ? እንዴት ነው? አዲሱ ዘፈናችን እያለቀ ነው። አልቋል ካሚንግ ፊት አዎ አቺ ሌላ ተራ ነው አሉ። ቶሎ ልቀቂ
እስታክ እያደረኩ ነው እኔ። አሚክስ ይጠብቁ። በቅርቡ ክሊፕ ስለሆነ ነው። ዛሬ ክሊፕ ቀረጻ ላይ ነበርኩኝ። ነገም አንድ ሻት አንድ ሻት የስቲቭ ስም ቢቀየር ባይነኝ እኔ ጭራሽ ቆመዋል ጋይስ። አንተ ስለ ዘፈን አታውራ እየነገርኩህ። አንተ ግን ምን እሺ ነው ግን ከእንግዲህ ስቲቭ እያልጠራህም አንተ ጥንቅሹ ነው ከእንግዲህ ስም ሰማይ እናቴ ስሙት እንቀያይ ማለት ታኩር ማይሆን ስድብ ሰድቤ ከእንትን ከምንል በፊት እንጭ እግዚአብሔር አንተ ለምን አልተቀጣ እኔ ስለምትንቀኝ ነው አንቀኝ ወጣው በቃ አይደለም በኋላ ቀጣል ሁሉም ላይ ነው። ይሄ ራሱ በስንት አሸንፎኝ እንኳን እንትን አድርጌ ነቀይ ይወጣለሁ። በቃ አይኔን ስላቃጠለኝ ነው አልኩ አይደል? እማማትሙት ድጋሚ አለ እኔ ነቅላ ምትጮት ኮነማ በቃ ላይ በጣም ማይሆን ነገር በቃ እኔን ማስተናገር ፕሊዝ እረፍ። በቃ አርፈህ ተጮት ጆና ይነቅላል። አንቺም ጋስቲፎ እንዴ በጣም አንቺ በጣም ይነቅላል እንዴ አንተ እጥያው ልማረን እኔ ማን ላከብኝ እነዚህ መሰናክል ሆናችሁ እንዴ ምን ነው በርታ እንጂ ወንድ ልጅ አይደል እንዴ ጠንከር እንደው ልጅ መሆኑ ክርክር ነው። እሺ አው ምንድነው ወክለው ጆ ለምንድነው ከራስህ ላይ ጋር የምታገናኘው ነገር ምን አገናኘው? እኔ ማልነቅልም። እኔ ታውቂኛለሽ አልነቅልም። ታኩር ላይ ነቀለ፣ አንቺ ላይ ነቀለ። እሺ አሁን ወደ ጨዋታ ሌትስ ጎ። እኔና ታኩር ላይ ሌትስ ጎ ጀምሮ ወደ ጨዋታ እኔ ከከረከርኩ ነው ጋይስ እያየ ነው። ማን ነው አንተ እንትን ማን ነው ሰይዶ ወርሻል ነው ዲጆ እጆ ብራውሎዛ ስም አይደለም አንተ ሴት ነችና በልጅነቷ ሳኮ ጠብጥባ ነው። እንከር ያለ እንጂ ብታይ ጋይስ። እሺ ስምሽ ማን ነው? ስመኝ ገብሩ። እሺ ስመኝ ገብሩ። ዛሬ ምንድነው ይዘሽ ደኔ መጣሽ? ትወና። እሺ ወደ ትወና ግቢ። 3 ደቂቃ አለሽ። ባለሽ ተከን ለማብቃቃት ሞክር። ይሄው መጣ። ይሄው እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ ያላምን፣ እሱ ነው የኔ ጀግና። በአይኑ ውስጥ ጣት አለ ያጫውተኛል፣ አይኑ ውስጥ እንትን አለ ደግሞ ረፍ ይለኛል። እሱ ነው በቃ እሱ ነው። ጨርስ እሱ ነው የዝምታ አባራሪ። እሱ ከሌለ እኔ ጨንቀኛል። አይኑ ውስጥ ጣት አለ፣ በጣቱ ደግሞ እጁ አለ። እጁ ላይ ያጫውተኛል፣ በቃ ያጫውተኛል። ፂም ያለው ሕፃን ልጅ በዶንኪ ቲዩባችን ላይ ተከስቷል። እሺ የትንሹ ታዳጊ እንኳን ወደ ዶንኪ ቲዩብ በሰላም መጣ። እንኳን በሰላም ጠበቃችሁ። እሱ የትልቅ ሰው ነው። እሱ የ105 ዓመት ነው። እንኳን በሰላም ቆያችሁኝ። እንደዚህ እየተሽሞነሙንክ ይኸው የምትመልስን እየተሽሞነሙንክ ነው። እንኳን ደህና ቆየኝ ሸቱዬ። እንኳን በሰላም ጠበቃችሁኝ። አዎ ከዛ ስጠይቅህ በስነ ስርዓት ነው የምትቀጣው። እሺ ባቢዬ ለምጠይቅህ ጥያቄ ትክክለኛው መልስ ትሰጠኛለህ አሁን። እሺ በል። እሺ አንደኛ ጥያቄ በህፃንነት ጡት ጠብተህ ነው ያደግከው ወይስ ምንድነው ጠብተህ ያደግከው? ኑሮ ነው ወይስ ጡጦ ነው? ጡጦ። ጎበዝ! የ5 ዓመቱ ታዳጊ አንደኛውን መልስ መልሷል። የአንድ ኬክ ሽልማት አለሽ ባቢዬ። አጨብጭብ፣ ለራስህ ደስታን ገለጽ። እያጨበጨብክ መልሰሃል እኮ። ሳቅ። ጎበዝ ባቢዬ። ሁላችሁም ኮሜንት ላይ እያጨበጨባችሁ ሁላችሁም። ቆይ አሁን እናስሞላ። ተነስና እና እናስሞላና ትቀጣለህ። 18 አንተ ይሄን የሚያክል ሰውዬ ጋር ይሄን ትታይ ትሄዳለህ እንዴ? ትንሽ አታስብልኝም? ገዚህ ጋር ወድቆ ገዝቱ ስጋ በስጋ እንዳይሆን አንተ ኡቤ አቦናቴ ተውት። ስቲቭን ታኩሬ ወንድም ያረ ጌም መጫወት ፈልጌ ነው። እንጫወት፣ የሆነ ጌም ናሽ እንጫወት። ምን ቸገረ? እኔ ቢሆን ሸገር ሲመጣ ማለት ነው ይዘህልኝ ትመጣለህ። ቆንጥጬ ነው የምገለውሽ። ግብዳው ወይ
ቅርጫኔም ልግባ ይላል። ኧረ ብራዘር ሰው ነው በግበት አስበዋል። በዚህ ውፍረቱ በግ ቢሆን ቆሎ ሚዩት አድርጉት፣ ሞዴሬተሮች ሚዩት አድርጉት። እንደዚህ ነገር አይመችም። ሚዩት አድርግ አንተ ሚዩት አድርግ። እኔም ጋር ሚዩት አድርግ። ቅርጫ ይላል እንዴ? እኔና አንቺ እንጨርሳለን። በልታታራም እንዴ? ምንድን ነው እንደዚህ ውፍረት? ወይኔ አፍ ያልተያዘም እስታ ይመቻች። ገቤ በቃ እንመጣለን። እሺ ይመችሽ። አራዳ ልጅ አንተ የጆተኒ መምቻ የመሰልክ ሰውዬ ቆይ ይመች። በቃ ግቤ ቄራ ነው አሰፈርሽ። አንተ በዚህ ውፍረት በሬ ብትሆን ዓለምን ታርሳለህ። ውጣ ቻው